ዛሬ በጣም ያዘንኩበት የተከፈውበት እውነት ምን ብዬ ልንገራችሁ ስለሆነ እስኪ ቆይ። ሰላም ውድና የተከበራችሁ የአናንያ ቲዩብ ቤተሰቦች ሰላማችሁ በያላችሁበት ይብዛ እያልኩኝ እነሆ ዛሬም ወደ እናንተ በአዲስ ቪዲዮ ብቅ ብያለሁኝ። ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን እንደተለመደው ላይክ፣ ሰብስክራይብ እንዲሁም ለወዳጅ ለዘመዶቻችሁ ሼር በማድረግ ቪዲዮ ይጠቅመናል የምትሉ ካላችሁ ደግሞ የደወል ምልክቷን ኦን በማድረግ በየቀኑ የምለቃቸው ቪዲዮዎች እንዲደርሷችሁ አበረታቱኝ እያልኩኝ በትህትና ጠይቃለሁኝ። እንደተለመደው ነባሮች ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ። ዛሬ እንግዲህ ወደ እናንተ ብቅ ያልኩትኝ ስለ ራሴ ወይም ደግሞ ስለ ቤቴ ላወራ አይደለም፣ ወይም ደግሞ የቤት ስራ ምናምን ይዤ አይደለምና ዛሬ በጣም ያዘንኩበት የተከፈውበት እውነት ምን ብዬ ልንገራችሁ ስለሆነ እስኪ ቆይ። ለምንድን ነው ማለት እኔም አረብ ሀገር ነበርኩኝ። ዛሬ ግን ሀገሬ ላይ ገብቼ እግዚአብሔር ይመስገን እየኖርኩኝ ነው። ሞልቶልኝ አይደለም የምኖረው እዚህ። ከዛ ወደዚህ ስመጣ ሁሉን ነገር አሳክቼ በቃኝ፣ ከአሁን በኋላ ይሄንን ነገር ሞልቻለሁ ብዬ አይደለም የመጣሁት። እውነት ነው የምላችሁ። ምክንያቱም ህይወት መቼም አትሞላም፣ መቼም 10 ሞልታ አታውቅም። ሁሌም 9 እንደሆነች ናት ማለት ነው። ምክንያቱም አንደኛውን ቀዳዳ ደፈንን ስንል አንደኛው ቀዳዳ ይወጣል፣ አንደኛው ቀዳዳ ደፈንን ስንለው አንደኛውን ቀዳዳ እናየዋለን ማለት ነው። እና ዛሬ የመጣሁትኝ አረብ ሀገር የምንኖር ሰዎች እድሜያችን ሻማ አድርገን ነው የምንኖረው። እውነት ለመናገር ከሆነ ማለት ነው እንደ ሻማ እድሜያችን እየቀለጠች የልጅነት ወዛችንን አተን ነው እዛ የምንኖረው በሙቀት በመቆም እየተቃጠልን ማለት ነው። እና እዚህ ጋር ላወራችሁ ዛሬ የመጣሁት የሆነ ህመም ሲሰማን ለምንድን ነው ቶሎ ወደ ሐኪም ቤት የማንሄደው? ራሳችንን እማናየው፣ ቼክአፕ የማናደርገው? አበሾች ለምንድን ነው እንደዚህ የምንሆነው? የእውነት ነው የምላችሁ። ውጭዎችን አሁን ብትዋቸው ደግሞም ታዋቸዋላችሁ። የሆነ ህመም በቃ ሲያማቸው ራስ ምታት፣ ጉንፋን ሲያማቸው ሮጠው ወዴት ነው የሚሄዱት? ወደ ሐኪም ቤት ነው የሚሄዱት። ምክንያቱም በዚች ምድር ላይ መቆየትን ስለሚፈልጉ መኖርን ስለሚፈልጉ ሮጠው ወደ ሐኪም ቤት ሄደው መፍትሄ ያገኛሉ ማለት ነው። እኛ አበሾች ግን በሽታችን በጣም ከባሰ በኋላ ማለት ነው፣ በጣም በቃ ሞት አፋፍ ከደረስን በኋላ ነው ወደ ሐኪም ቤት የምንሄደው። እና በዛን ሰዓት ምንድነው የምንሆነው? እኛ መፍትሄ አናገኝም፣ ከመድኃኒቱ አንገናኝም። እንዴ በሐኪሞች ውስጥ እኮ አድሮ የሚፈውሰው ማን ነው? መድኃኒዓለም ነው። እኛም ምንድነው የምንለው? አይ ጸበል፣ አገሬ ስንሄድ ጸበል ይሄዳለሁኝ። አገራችን እስከምንመጣ ድረስ መድኃኒዓለም ባዘጋጀልን ቦታ እዚህ ይሻላል ብሎ ባኖረን ቦታ ለምንድን ነው ወደ ሐኪም ቤት ሄደን ጤናችንን ቼክ ማናደርገው? እውነት ነው የምላችሁ። እንዴ ለየትኛው ጊዜያችን ነው? እዚህ እናት አለች እውነት የምትጓጓልን፣ ግንስ የእኛን በሽታ ስትሰማ የእኛን ሞት ስትሰማ እንዴት ነው እናታችን ታዲያ የመጽናናት ምን አይነት ቃል ያጽናናታል? ምን አይነት ቃል ነው እሷን የሚያቋቁሟት? እና ልላችሁ የፈለግኩትኝ ምንድነው እህቶቼ፣ ሲያማችሁ ቶሎ ወደ ሐኪም ቤት ሂዱ። እውነት ነው የምላችሁ። እኛ የአረብ ሀገር ትርፋችን ምንድን ነው? ቆይ ከዛ የምንመጣ ሰዎች፣ እዛ ያለን ሰዎች ለምንድን ነው እድሜ የሌለን? ለምንድን ነው የማንቆየው? ወይ መታመም ወይ መሞት። እውነት ይሄ ነው ትርፋችን፣ በሽተኛ ሆነ ወይ ደግሞ መኖር፣ አምላክ እስከጠራን ድረስ ማለት ነው። ለምን እንደዚህ እንሆናለን እንዴ? እውነት ነው የምላችሁ። ጓደኛ ሲታማ ለእኔ ብለህ ስማ የሚባል ተረት አለ ማለት ነው። እና የሆነ ሰውን ስናይ እንዴ ይሄ ነገር እኔስ የሆነ ህመም ይሰማኛል፣ እኔስ ምናልባት መጠራጠር ግድ ነው። ልንጠራጠር ግዴታ ነው። ምክንያቱም ሰው እስከሆንን ድረስ መጠራጠር አለብን ማለት ነው። የሆነ ህመም ሲሰማ ሩጠን ወደ ሐኪም ቤት ብንሄድ፣ ቼክአፕ ብናደርግ፣ ጤናችንን ብናቅ፣ እውነት ነው የምላችሁ፣ እንደዛ ነው የምላችሁ። እና ብዙ አመት የቆያችሁ ሰዎች መቼም አትሞላም። ኑ ወደ ሀገራችሁ፣ እውነት ኑ። እኔ ኑሮ ውድ አይደለም አልላችሁም፣ እውነቱን ነው የምነግራችሁ። ኑሮ በጣም ውድ ነው። በተለይ ላልሰራ ሰው መኖር አይቻልም። አዲስ አበባ ላይ በተለይ አዲስ አበባ የምንኖር ሰዎች ካለን ወይም ካላችሁ መታችሁ፣ ሁሉ ነገር በብር ነው። ሁሉ
ነገር ማለት ነው። ክፍለ ሀገር ቢሆን ለምሳሌ ውሃ ምናምን እነዛ አሉ አይደለ? ከዛው የሚቀዱ የሚመጡ ነገሮች ናቸው። ክፍለ ሀገርና ከተማ ላይ አንድ አይደለም። ከተማ የምንኖር ሰዎች ግን ኑሮ በጣም ውድ ነው። ግን እስከ መቼ በሰው ሀገር እስከ መቼ ይሄን ያህል ጊዜ ሰው ሀገር ኖርን? የራሳችንን ህይወት መቼ ነው የምንኖረው እንዴ? መሞትም እኮ የሆነ ነገር አፍርቶ ነው። እውነት ነው የምላችሁ። የሆነ ነገር እናንተን ስም የሚያስጠራ ሲኖራችሁ፣ ስም የሚያስጠራ ስላችሁ ደግሞ ገንዘብ አይደለም። ገንዘብ ይመጣል ይሄዳል። ምንም ቢሆን አይናችሁን በአይናችሁ ፍሬ ነው የምላችሁ፣ ልጅ ነው የምላችሁ ማለት ነው። ልጅ ካላችሁ ብትሞቱ እንደ ሞታችሁ አይቆጠርም። የእውነት ነው የምላችሁ። እኔ አሁን ላይ ነው ያየሁት። በፊት ግን በጣም ተሞኝቼ ነበር። 10 ምናምን ዓመት መኖር የራሱ ማለት ነው። ምክንያቱም መጥቼ ልጄን ወልጄ ተመልሼ መሄድ እችላለሁ። ስደት መቼም ስደት ነው፣ አያልቅም። እኛ የሰው ልጆች ግን ጉልበታችን እያለቀ ነው የሚሄደው ማለት ነው። የልጅነት ወዛችን እያለቀ ነው የሚሄደው። እውነት ትዳር የምንፈልግ ሰዎች ደግሞ ሁሉም በጊዜ ነው። ሴቶች ጊዜያችን ግድብ ናት፣ ውስን ናት። የመውለዳችንም ውስን ናት። ሰውም የሚፈልገን ውበታችን እንዳለ ሆኖ ነው፣ መልካችን እንዳለ ሆኖ ነው። ጥብስብስ ካልን ማንም ፈላጊ አይኖረንም ማለት ነው። ምክንያቱም ስለሞላ መርጦ መኖር ስለሚችል እና ለሁሉም ስንኖር ነው ሌላውን ነገር ማፍራት የምንችለው። እና ወደ ሀገራችሁ የቆያችሁ ሰዎች በተለይ 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 ብዙ ዓመት የቆያችሁ ምንም የሌላችሁ ሰዎች ወደ ሀገራችሁ እውት ተጋፈጡት፣ ተጋፈጡት። እዚህም ደግሞ ማለት ነው እሱ ጋር ያለውን ብቻ አይደለም መጋፈጥ ያለባችሁ። ተጋፈጡት እዚህም እውትና ቢያንስ እውነት በእርግጥ ሰጭም ነሽም ፈጣሪ ነው። ቢያንስ የራሳችሁን ህይወት ኖራችሁ ተመልሳችሁ መሄድ ትችላላችሁ። ተመልሰን መሄድ እንችላለን። እኔው ሁሉም ሞልቼ አይደለም የመጣሁት፣ እውነት ለመናገር ነው የምላችሁ። አንደኛው ስሞላው አንደኛው አይሞላም፣ አንደኛው ስሞላው አንደኛው አይሞላም። ግን እስከ መቼ እስከ መቼ? ካሁን በኋላ ብሄድ ለማን ነው የምኖረው? ለልጄ ላለሁኝ። ከዚህ በፊትስ ለማንም አልኖርም። የሆነ ነገር የሆነ አደጋ ቢደርስብኝስ እኔ ተረሳሁኝ ማለት ነው። ሰው የሚወደን ሲኖረንን ብቻ ነው። ሲኖረንና ሳይኖረን እኩል አይደለም። እስቲል ቤተሰብ ማለት ነው። ሲኖራችሁ ወዳጃችሁ በጣም ብዙ ነው። በዚህ ተቀመጥ፣ በዚህ ውጪ፣ በዚህ ግቢ፣ ዝጋ ተቀመጭ፣ ዝጋ ሁኚ የሚለን በጣም ብዙ ነው ማለት ነው። ሳይኖረንስ ወይ እሷ ናት እንዴ እንደምንባለው ማለት ነው። እውነት ነው የምላችሁ እና እህቶቼ፣ በተለይ የቆያችሁ ሰዎች ገንዘባችሁን በአግባባችሁ ያዙ። እውነት 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 ነው የምላችሁ። ገንዘባችሁን በጣም በአግባባችሁ ያዙ። ስለ ገንዘብ ሌላ ጊዜ እሰራላችኋለሁ ቪዲዮ ማለት ነው። አሁን ዛሬ ላወራችሁ የመጣሁት ስለ ጤናችን ነው። የቆየን ሰዎች ወደ ሀገራችሁ ተመለሱ። ከምንም በላይ ስንኖር ነው ሌላውን ነገር ማግኘት ብንችለው። ካልኖርን ግን የሰራነውን ራሱ ሳንበላው ነው የምንሄደው። እኔ እዚህ ጋር ስም መጥቀስ አይሆንብኝም እና አልፈልግም የሰውን መጥቀስ እንጂ ብዙ ዓመታት የቆዩ እህቶቻችን ያላቸውን እንኳን የሰሩትን እንኳን ራሱ ሳይቀምሱት ቤት ኖሯቸው አንድ ቀን እፎይ ሳይሉበት ወደ አፈር ነው የሄዱት። ነፍሳቸውን በአጸደ ገነት ያኖርልን፣ አፈሩን ገለባ ያደርጋላቸውና እንደዛ ከመሆናችን በፊት በጊዜያችን በአግባቡ ታይማችንን ብንጠቀምበት እላለሁኝ። አሁንም ደግሜም እምለው ከምንም በላይ ጤና ሲኖር ነው ሁሉም ነገር የሚኖረውና የሆነ በሽታ ሲያማችሁ ሮጣችሁ ወደ ሐኪም ቤት ሂዱ። እውነት ነው የምላችሁ። እና የዛሬው ቪዲዮ ይሄንን ይመስል ነበረ። በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላማችሁ ይብዛ። እንደተለመደው ለዚህ ቻናል አዳዲስ ቤተሰቦች ካላችሁ ቻናሉን ላይክ እና ሰብስክራይብ በማድረግ አበረታቱኝ። እናንተ የሚለቀውን ቪዲዮ የምታውልኝ ከሆነ እንደዚህ ሁሌም በቪዲዮ የመምጣት ዓላማና ሀሳብ አለኝ። እውነት አበረታቱኝ። በጣም መስራት ፈልጋለሁ። ምንድነው እናንተ ቆይ እንዴ የማዳም ኢንተርኔት ይቆጥራል እንዴ? አይቆጥርም አይደለ እንዴ? ምንድነው ለምንድነው ፈመሱት ጋር የምንሮጠው? አቤት ፈመሱት ጋር ግን በጣም እንሮጣለን ማለት ነው። ግን ዝቅ ያለ ቻናል ጋር ከራሴ ጀምሮ እስኪ ይሄ ቻናል ይደግ ብለን ቪዲዮ ሲለቀቅም ሆነ ምንም ሆነ ላይክ አናደርግም። ምንድነው ላይክ ማድረግ ምንድነው? ምን ይጎዳል እንዴ? ለምሳሌ እይታው 100 ከሆነ ማለት ነው ላይኩ 10 እንኳን ራሱ አይሞላም። ለምን እንደዚህ እናደርጋለን? የምትመለከቱ ሰዎች አበረታቱን። የመስራት ፍላጎት ያለን ሰዎች ደግሞ አበረታቱን። አው ምን ችግር አለው ብታበረታቱ? ሰላም ቆዩልኝ። በሌላ ጊዜ በሌላ ቪዲዮ እንገናኛለን። አሁን ወጣ እያልኩኝ ነው። ዝምታዬን
ለመስበር እየሞከርኩኝ ነው። ዝምታዬን ሰብሬ ወደ እናንተ እመጣለሁ ብዬ ተስፋ አደርጋለሁ።